ከሊቅነትና ባለጠግነት በፊት ቅንነትን እናስቀድም። ሊቅነት የሰው ልጅ የዓለምን ምስጢር እንዲያውቅ፣ ሀብት ደግሞ ምቹ ሕይወት እንዲኖር ሊያደርግ ይችላል። ነገር ግን የሰው ልጅ በቅንነት ሲኖር ክብርን፣ እምነትንና ዘላቂ ዋጋን ያገኛል። የእውቀት ብዛትና ገንዘብ ሊገዛው የማይችለው ነገር ካለ እሱም የሰው ቅን ልብ ነው። አዋቂነት በጊዜ ሂደት ይደበዛል። ባለጠግነት ሊጠፋ ይችላል። ስልጣንም በእርግጠኝነት ኃላፊ ነው። ነገር ግን በቅንነት የተገነባ ልብና ስም ለዘላለም በትውልድ ሁሉ ፊት ሲታወስና ሲጠራ ይኖራል። ቅን ሰው በሕሊናው ሰላምን ያገኛል፣ በሰዎች ዘንድ እምነት ያተርፋል፣ በሕይወት ውስጥ እውነተኛ ክብር ይጎናጸፋል። ዛሬ ዓለም የምትፈልገው በእውቀታቸው ጫፍ የደረሱ ሰዎችን ብቻ አይደለም፣ ወይም በሀብት ዛታቸው ከፊት የሚጠሩ ሰዎችን ብቻ አይደለም። ይልቁንም በሐቀኝነት የሚኖሩ በቅንነት የሚያገለግሉ ሰዎችን ነው። ምክንያቱም ዕውቀት የአእምሮ ልቀት፣ ሀብት ደግሞ የእጅ ሙላት ሲሆን ቅንነት ግን የልብ ብልጽግና ነው። ስለዚህ ሕዝባችን በቅንነትና በታማኝነት በማገልገል ለትውልድ የሚተርፍ ስምና ታሪክ እንስራ የዕለቱ መልእክቴ ነው። አመሰግናለሁ።